ፓስታችን ደርሷል። አሁን ወደ መገልበጡ ነው እየሄድን ያለነው። እንገለብጠዋለን ማለት ነው። ከዛ ሽንኩርታችንን የከተፍነውን ሽንኩርት እናቅላለን ማለት ነው። አሁን እንግዲህ ሙያዬ ማማሲያ ስለሆነ በማማሲያ እናማስላለን ማለት ነው። እንግዲህ ከተቅላላ በኋላ ዘይቱን እናደርግ ይሆናል። እስከዛ ቲማቲማችንን እንከትፋለን። እንግዲህ ዘይታችንን ጨምረን እንግዲህ እንደዚህ አቋርጠነዋል። ከዛ በኋላ አሁን ቲማቲማችንን በዚህ መልኩ ከትፈነዋል። ቲማቲማችንን አሁን እናስገባለን። ቲማቲማችንን በዚህ መልኩ አስገብተን እናቅሏለን። የተወሰኑ ደቂቆች ከማሰልነው በኋላ ከርናደም። ከዛ እኔ ነጭ ሽንኩርት ስለመጠቀም ነጭ ሽንኩርት እናወጣለን። እንደምታዩት ከዛ አንድ ማንኪያ ነጭ ሽንኩርት አደርጋለሁ ማለት ነው። በጣም ነጭ ሽንኩርት ስለምወድ ነው እኔ። ተቅላልቷል። ከዛ በኋላ የምናደርገው በርበሬ እንጨምራለን። በርበሬው እንደ ሁኔታው መጠን አድርገን እናስገባለን ማለት ነው። እቺ ትበቃኛለች። እዛ ማሰል እናደርገዋለን ለማየት። ትንሽ ያጣል ትንሽ ጨምራለሁ ማለት ነው። እኔ ሙያዬ ይገርማችኋል፣ በዚህ በግራ ነው ማማስለው። ሙያዬ በግራ ነው። ከዛ እንዲህ ካማሰልነው በኋላ እንዘጋዋለን ማለት ነው። ለትንሽ ጊዜያት እንዲበስልልን እንዘጋዋለን። ከዛ እንደምታዩት ነው ስጓችን በስሏል። ትንሽ እንዳይዝ ውሃ እንጨምርበታለን። ትንሽ ጠብ ከዛ ጨው እናስገባለን። ፓስታው ላይ ጨው ስላላረኩ እኔ በዛ አድርጌ ነው ጨው የምጠቀመው። ጨው በጣም ነው የምወደው በዛ። እንግዲህ ስጓችን እየበሰለ ነው። ጾም መያዣ ስለሆነ እኔ አንድ ቂቤ ጣል አደርግባታለሁ። እንግዲህ ቂቤያችን ይኸውና፣ ዴምብሮ ያበደ ቂቤ ይመስላል። ዝም ብዬ አንድ ማንኪያ ጠብ አደርግበታለሁ። ዶሮ ወጥ በሉት በቃ። ይሄ ስጎ አይደለም ዶሮ ወጥ ነው። እንደምታዩት ስጓችን ደርሳለች። በቃ ትንሽ እንዘጋታለን ማለት ነው። ትንሽ ስቶቡንም አጥፍተን ምንዘጋት ይሆናል። በስላለች ኦልሬዲ በስላለች። ማሰል እንዳትይዝ ጋር ብዙ አለ ሲሳሳትና ሲዝና ዊሎ እንግዲህ ያው ፓስታችን ጋር ደርሰናል። እንግዲህ ፓስታ ብዙ ሰው ያለው ይቦካበታል። እንዳይቦካበት ቶሎ ነው መውጣት ያለበት ፓስታው። እንግዲህ አሁን ይሄ የምታዩት ምንም አልቦካም። በቃ ደስ የሚል ፓስታ ነው። እንግዲህ ቀጣይ ስቴፕ እንሄዳለን ማለት ነው። እንግዲህ እንደምታዩት ስጓችንም
ድክ እያለችልን ነው። የምንስገው ዶሮ ወጥ ልበል እንጂ እንወርዷለን ማለት ነው። ፓስታችንን እዚህ ውስጥ ጨምራለን። ዴም እንግዲህ ያው ፓስታችንን ገልብጠነዋል። እናማስለዋለን። ከዛ እንዲህ ካስገባን በኋላ እናማስለዋለን ማለት ነው። ዝም ብለን አይደለም እናማስለው፣ አሳያችኋለሁ እንዴት እንደምናማስለው። ትንሽ ካሜራው ስለማትመቼ ነው። እንዲህ ከታች ወደ ላይ እንወጣዋለን ማለት ነው። ስጎ እንደዚህ ቀስ እያደረግን አንድ ፓስታ መውደቅ የለበትም። አንድ ፓስታ ማለት ነው። እንደምታዩት ፋይናሊ ያሳያችኋል። ዲም እንግዲህ ፓስታችን ይህን ይመስላል። ዲም እስከምቀምሰው በጣም የጓጓሁት። ዲም እንግዲህ ያው እንደምታዩት ፋይናሊ ፓስታችን ይህን ትመስላለች። ሰብስክራይብ ያደረጋችሁ እንግዲህ ሰፖርት አድርጉኝ። ገና ሌላ አዳዲስ ምግቦችም አሉ። ምግቦች እንለቃለን። ሀገር ነው የምናጠፈው። እንግዲህ ገና ያልተነኩ ሙያዎች አሉኝ። ይህን ይመስላል እንግዲህ ባይ ባይ። እንግዲህ ይኸው ፓስታችንን ፋይናሊ እንግዲህ ልናጣጥምበት ነው። እስቲ እንቀምሳለን። እስቲ ፋይናሊ እንግዲህ ፓስታችንን አቅርበን ልንበላ ነው። እስቲ እንቅመሰው። እስቲ እስማስክስ ዴም ብሮ ዴም ምን አይነት ፓስታ ነው? ኦ ማይ ጋድ ቴንክ ዩ ብሮ። አሬ ይደገማል። አንድ ያጣላል። ዋው እንዲህ ነው ማለት ነው። በጣም የሚጣፍጥ ፓስታ ነው የሰራ ነው። እንግዲህ ከናይታችሁ እናንተም እንደዚህ እንድትሰሩ ነው። ሰብስክራይብ እያደረጋችሁ ገና አዳዲስ ቪዲዮዎች እንለቃለን። ባይ ባይ።